ብዕረኞች ስለ ሲዳማዎች ምድር በብዙ ከትበዋል። አረንጓዴ ካባን በተጎናጸፈው በለምለሙና በአስደማሚ መልክዓ ምድራቸው ተማርከው አድናቆታቸውን የቸሩ ብዙዎች ናቸው። ከክረምት እስከ በጋ ከዓመት ዓመት ያለማቋረጥ በሚፈሱ ወንዞችና ፏፏቴዎች ዓለም በሚያውቀው ፍቼ ጫምባላላ ባህላቸው የተደመሙት ደግሞ ደጋግመው ወደ ሲዳማዎች ምድር ተመላልሰዋል። የደጋጎች መኖሪያ ስለመሆኑም ለአፍታም ቢሆን ሳይሰለቹ ምስክርነታቸውን ሰጥተዋል። ስለ ሲዳማና ሲዳማዎች የሲዳማ ክልል የሰው ሰራሽና የተፈጥሮ መስህቦች መናገሻ፣ የቱሪዝም አምባ፣ የውበት ሰገነት ነው። የሲዳማ ክልል ቆላ፣ ደጋና ወይና ደጋ አየር ንብረት አለው። በስምጥ ሸለቆ ውስጥ የሚገኙ ስነ ምህዳሮች ክልሉን በቱሪዝም ሀብቱ የታደለ እንዲሆን አድርገውታል። የተለያዩ መዳረሻዎች አሉን። ተፈጥሯዊ ከወሰድን ለምሳሌ ፏፏቴዎች፣ የመልክዓ ምድሩ አቀማመጥ ራሱ፣ ትክል ድንጋዮች በመዳረሻነት የሚጠቀሱ ናቸው። ከዛም ባሻገር ባህላዊ የቱሪስት መዳረሻዎችም አሉ። ለምሳሌ ባህላዊ የጥብቅ ቦታዎች የምንላቸው በሲዳማ ውስጥ በተለያዩ ቦታዎች ሲዳማ ከጥንት ጀምሮ ይዞ ተመጣው በጣም እድሜ ጠገብ የሆነ እሴት አለው። እነዚያን እሴቶቹን ደግሞ በጥላ ስር ሆኖ በባህላዊ ቦታ ነው የሚፈታው። ቤት ያፈራውን የሚያቋድሱት ሲዳማዎች እንግዳ አክባሪዎችና ተቀባዮች ስለመሆናቸው በብዙዎች ዘንድ ተነግሮላቸዋል። በሲዳማ አፉ ዳይ ቡሹ በአማርኛቸው እኔ አፈር ይምጣብኝ የሚለው ሰላምታቸው የውስጣቸውን ንጽህና ገልጦ ያሳያል። ለሀገሬው እንግዳ የሆነውም ሆነ ያልሆነውን ልብ ያረዳል። የሲዳማዎች ጎጆ ደግ ነው። Actually, what attracted us to visit Sidama region? I mean, Sidama is not unknown in the world. For a few years, we know Sidama coffee. That's why we decided to come to Ethiopia. Das ist falsche Banane. Eine falsche Banane. Actually, we just tried the local food. As we understood, it's made of insect of false banana, and we are amazed of this kind of food. We never had that before, and many of us tried and many of us enjoyed very much. And yes, we also see coffee, and we are impressed about the hospitality of Sidama people, and we are impressed with how little money they can receive such a big group here.
የሲዳማ ክልል ርዕሰ ከተማ ሐዋሳ በዘመናዊ ማስተር ፕላን የተመሰረተች የመጀመሪያው ከተማ ነች። ይህም በሀገር ውስጥ ካሉ ውብ ከተሞች መካከል ግንባር ቀደም እንድትሆን አድርጓታል። ዙሪያዋን የከበቡት የሐዋሳ ሐይቅ፣ የታቦርና የአላሙራ ተራራዎች ልትዳር የተዘጋጀች ውብ ሙሽራ አስመስለዋታል። የመሬት አቀማመጧም ሌላኛው የውበቷን ልክ ማሳያ ነው። ሐዋሳ ከተማ በ1952 ዓመተ ምህረት በአጼ ኃይለ ሥላሴ ዘመነ መንግስት ነው የተቆረቆረችው። እንግዲህ ወደ 65 ዓመት ገደማ ማለት ነው። ግን በጣም የሚገርመው እድገቷ በጣም ፈጣን ነው። ይህን ዝም ብዬ አይደለም የምነግራችሁ። እኔ ለረጅም ጊዜ በእርግጥ አሁን አዲስ አበባ በስራ ምክንያት ብኖርም ተወልጄ ያደግኩት ሐዋሳ ነውና ለቤተሰብ ጥየቃም ሊሆን ይችላል፣ እንደዚህም ደግሞ በስራ አጋጣሚዎች የመመላለስ እድሉ አለኝና በጣም የሚያስገርመኝ ነገር በመጣው ቁጥር አዳዲስ ለውጦችን ነው ሐዋሳ ላይ። በዚህ ምክንያት ደግሞ በርካታ የሀገር ውስጥም ይሁን የውጭ ሀገር ጎብኚዎች ፍሰት እየጨመረ እንደሆነ ነው መረዳት የቻልኩት። ያ የሆነበትን ምክንያት ስንሄድ አንደኛ ከተማዋ ውብ ነች እንደምታውቁት። ጽዳቱ ስንሄድ ጽዳቱን የጠበቀ ከተማ ነው። ከምንም በላይ ደግሞ የጸጥታና የደህንነት ሁኔታም አስተማማኝ ነው ማለት ይቻላል። በዋናነት ደግሞ መረሳት የሌለበት ጉዳይ ይመስለኝ ሐዋሳ ሐይቋ መገለጫዋ በመሆኑ በርካታ የሀገር ውስጥ የሚሆኑ የውጭ ሀገር ጎብኚዎችን ስቧል ብዬ ነው ማምነው። ሰማይና ምድር ሲላቀቁ ጎህ ሲቀድ የሐዋሳ ውበት መገለጥ ይጀምራል። ሐይቋ የውበቷ ጌጥ ነው። የዱር እንስሶቿ ብቸኝነትን ያስረሳሉ። በተለይ እንደኔ ትብቱም ሆነ ትዝታዎቹ ከተማዋ ላይ ለቀሩበት ቤተኛ ታሪኩን አስተዋሽ ወዳጅ ናቸው። ድባቴን የሚያስረሱ ጓደኛ ስለመሆናቸው ምስክር ነኝ። በፍቅር ከተማ ፍቅር ከሆኑ እንስሶች ጋር ጊዜ ማሳለፍ ምንኛ ደስ ይላል። ስሜ ተስፋዬ ዮሐንስ እባላለሁ። የመጣሁት ከሐዋሳ አዳሪ አስጎብኚ ማህበር ነው። አሁን የምንገኘው ሐዋሳ ጉዱማሌ ፓርክ ውስጥ ነው። የተለያዩ አዕዋፋትና እንስሳቶች ይገኛሉ ግቢ ውስጥ። ከእንስሳቶችን በተጨማሪ ደግሞ የተለያዩ አገር በቀል ዛፎችን እናገኛለን። ጉዱማሌ የሚባለው ቦታ ሌላው ተጨማሪ የሲዳማ ባህል በዓመት አንዴ የሚከበር ጫምባላላ ባህላቸውን የሚያከብሩበት ቦታም ጭምር ነው። አሁን እንግዲህ ሐዋሳ አሞራ ገደል ወይም ጉዱማሌ ፓርክ ተብሎ በሚጠራበት አካባቢ ጉሬዛዎች አሉና እንግዶች ሲመጡ በጣም የሚያዝናኑት እጮች በጣም መጥቶ እንጆ የሚያደርጉበት ነው። በጣም ነው የሚዝናኑበት። ጉሬዛዎች ሆነው ግን በሳይንቲፊክ ስማቸው ኮሎምበስ መንኪ ነው የምንላቸውና ብዙ ጊዜ እንደውም ጿሚም ይባላሉ። ወደ ሰሜን አካባቢ ያሉ ሰዎች ጿሚ ይሏቸዋል። ጉሬዛዎች በጣም ለየት የሚያደርጋቸው ሐዋሳ ውስጥ ሰውን በጣም ይቀርባሉ። ቤተሰብ ናቸው። በጣም ሰውም አንዳንድ የውጭ ሀገር ዜጎች መጥተው ቁጭ ብሎ እንደ ሰው ኮሚኒኬት ማድረግ ይፈልጋሉና በጣም ያዝናኑ እንስቶች ናቸው።
ጉድማሪ ፓርክ ውስጥ ጅቦችን እያየን ነው። ጅቦች ትልቁ አንዱ የቱሪስት አትራክሽን ናቸው። እዚህ ግቢ ውስጥ ቶታሊ ከ250 በላይ ጅቦች ይገኛሉ። መሸት ባለ ቁጥር ደግሞ ቁጥራቸው እየጨመረ ነው የሚሄደው። ጅቦች በቀን ነው የሚወጡት። ሌላ ቦታ የተለመደው በማታ በምሽት ነው የምናያቸው። እዚህ ግን በቀን ከጠዋት ከ4 ሰዓት ጀምሮ ጅቦችን እዚህ ማየት እንችላለን። ሌላኛው የሐዋሳ ድምቀት የአሳ ገበያዋ ነው። ከሐይቁ የተጠመዱ አሳዎችን ለመመገብ የሰው ልጅ ብቻ ሳይሆን የአዕዋፋትን መሰብሰቢያ ቦታ ነው። የአሳ ገበያው በየዕለቱ በአሳ አጥማጆች፣ በመለስተኛ አሳ ቤቶችና በገበያተኞች ይደራል። አሳ አጥማጆቹ መረባቸውን ከማዘጋጀት ተዘናግተው አያውቁም። የአካባቢው ነዋሪ ደግሞ ከማለዳ ጀምሮ ጥሬና የተጠበሰ አሳን ከባህላዊ የበቆሎ ቂጣ ጋር አድርጎ መመገብ ያዘወትራል። እንደ ባለ ረጃጅም እግሩ አባ ኮዳ ያሉ አዕዋፋትም ረሃባቸውን ለማስታገስ የአሳ ተረፈ ምርት እንዲወረወርላቸው ተሰልፈው ሲጠባበቁ መመልከት የተለመደ ነው። ሾርባ ይህ ስፍራ አሞራ ገደል ይሰኛል። የአሳ ገበያ ነውና በርካቶች በተለይም ጎብኚዎች ወደ ሐዋሳ ሲመጡ አሞራ ገደል ሳይረግጡ አይሄዱም። ሐዋሳ ላይ በተለይም የሐዋሳ ሐይቅ ላይ የተሰማሩ ወጣቶችም አሳቸውን አጥምደው የሚመጡበት ቦታ፣ የሰበሰቧቸውን አሳዎች ደግሞ ለከተማው ነዋሪ፣ ለሆቴሎች እንደዚሁም ለምግብ ቤቶች የሚያቀርቡበት ቦታ ነውና ብዙ ጊዜ በተለይ ጥሬ አሳ ላይ ለአካባቢው እንግዳ ለሆኑ ጎብኚዎች ፈተና የሚሆንባቸው በጣም ይጣፍጣል፣ ግን ደግሞ በጣም ያቃጥላል በዳጣው ምክንያት ማለት ነው። ግን ደግሞ ቃጠሎን ለመቀነስ እዚሁ የሚዘጋጁ ሾርባዎች አይነተኛ ሚና አላቸው። My name is Mitsunaga. I'm from Japan. Yeah, I'm teaching mathematics here in Shidama for 1 year. This market is a crowded place, but very peaceful. And that's why I came here every weekend to taste the fish soup. And the taste of fish soup is very nice with ginger, especially ginger. だから手洗わせる。あとここの人肉もカスミは。ミトコリ処分だ。ええ。ラーメン。People here, staff here is very kind to me. I'm foreigner, but they can call me to eat, come and eat. It's a good culture of Ethiopia to respect the guest. How about? Oh. I'm living here in Awasa alone. I'm only one Japanese here. But I cannot feel loneliness because people are always kind. Mokor. Batam Konjon. Sume Kenya Ibalar. Ka Japan Agrumata. Konjo Botano. Wataro, Une Wataro. Ihe Wataro. Asa Wataro. Asa. Buzu Asa Le. Sirazi Konjo Botano. Thank you. I'm Sekunaro Garatemo.
የሐዋሳ ሐይቅ ከባህር ጠለል በላይ 1708 ሜትር ላይ ተንጣሏል። ባለው የብዝሃ ሕይወት ስብጥር አድንቀው የማይጠግቡትን ውበት አድሏታል። የተራቡትን አብልቶ በማጥገብ ባለውለታ ነው። ለብዙዎች የእንጀራ በር ሆኗል። ለከተማዋ እድገት ያለው አበርክቶም የላቀ ነው። ሐይቁ ተፈጥሯዊ የቱሪስት መስህብ ከሆነ ሰንብቷል። በየዕለቱ በሀገር ውስጥ የሚሆን በውጭ ሀገራት ጎብኚዎች ይጎበኛል። My name is Maski. I'm from Ontario, Canada. I love Awasa because I grew up in Addis and we used to come to Awasa as children with my family. So I do have a very fond memory with my family in this area. I love the lake. I love nature. But also it's a kind of quiet and peaceful place and very clean. I truly love this area and the people. I came to Hawassa originally because I'm visiting my wife who is Ethiopian. The thing I like most about Hawassa is the big lake. It's beautiful, it's calm, there's a lot of wildlife, a lot of birds. And here in the park, it's amazing. There's so much wildlife, monkeys and even some hyenas. So it's very impressive. It's a great place to relax. My name is Sébastien Godet. I come from France. Yes. I'm very surprised with the new road, very beautiful road. Yes, with the trees in the middle, very good. Yes, with the city, huge church I saw, very beautiful. Yeah, and this lake with the mountains, incredible. Yes, incredible. ስሜ ሙሳ ይባላለሁ። የመጣሁት ከፈረንሳይ ነው። ረጅም ዓመት በኋላ እዚህ ወደ ሐዋሳ ሲመጣ በ2 ወር በፊት ነው መጣው። ሲመጣ በጣም አዲስ ሐዋሳ ነው አየው። በጣም ደስ የምትል በጣም አትራክት ታደርጋለህ። በስምጥ ሸለቆ ውስጥ ከሚገኙ ሐይቆች ውስጥ መካከል አንዱ የሐዋሳ ሐይቅ ነው። የሐዋሳ ሐይቅ በነገራችን ላይ በውስጡ በርካታ የጉማሬ፣ የአሳ እንደዚሁም ደግሞ የአዋፋት አይነቶች ይገኙበታል። በነገራችን ላይ ሐዋሳ ከተማዋ ሐዋሳ የሚለውን ስም የያዘችው በዚህ ሐይቅ አማካይነት ነው። ምክንያቱም ሐዋሳ ማለት የሲዳሞ አፉ ቃል ነው። ትርጉሙም ደግሞ ሰፊ የውሃ አካል ማለት ነው። ብዙ እንግዲህ የሀገር ውስጥ እንደዚህም ደግሞ የውጭ ሀገር ጎብኚዎችም ወደ ሐዋሳ ሐይቅ ሲመጡ በጣም ማድረግ ከሚፈልጓቸው ነገሮች ውስጥ አንዱ ይሄኛውን የጀልባ ላይ ሽርሽር ነው። በበጋ ወራት ከተማ ሙቀት በሚሆንበት ጊዜ ሰዎች እዚህ መጥተው ነፋሻማ አየር የሚያገኙበት፣ ጎብኚዎች ደግሞ ጀልባ ላይ ትሪፕ በማድረግ የሚዝናኑበት የሐዋሳ ከተማ ሳምባ ነው። የተፈጥሮ ምስጢር ሆኖ በዚህ ሐይቅ ላይ አዞ የለም። ስለዚህ ሰዎች ይዋኛሉ፣ ገብተው ገላቸውን ይታጠባሉ። ሐይቁን እንደዚህ እየነኩ በጀልባ እየሄዱ ስለሚዝናኑ አብዛኛውን ጊዜ ሐዋሳን ፍቅር ሐይቅ ነው ይሉታል ጎብኚዎች። Our adopted son is from here, and so we're coming to visit.
to see his hometown. It's a beautiful place. The views of the lake are very beautiful, and we got to see hippos and monkeys. It's been a great time so far. It's much more relaxing here than in the big cities. The safety has been fine. It's been, I felt safe the entire time that I've been here. እዚህ ስፍራ ጀንበር ልትጠልቅ ስታዘቀዝቅ መመልከት ይናፍቃል። ብርቱካናማዋ ፀሐይ ነፍስን በሐሴት ትሞላለች። በርካታ ጎብኚዎች ሐዋሳ ሐይቅ ላይ ሲመጡ ከሚያስደስታቸው እንደዚሁም ደግሞ ከሚያዝናናቸው ነገሮች አንዱ ፀሐይ ስትጠልቅ መመልከት ነው። በእርግጥም እዚህ ቦታ ላይ ሆኖ ይህንን ትዕይንት መመልከት የራሱ የሆነ የሚፈጥረው ስሜት አለ። የሐይቁ ውበትም ቢሆን ይበልጥ የሚገለጠው በዚህ ሰዓት ነው ማለት ይቻላል። ከዚህም ባሻገር ደግሞ በሐይቁ ዳርቻ የሚነፍሰው ንፋስ ፈጽሞ የሚጠገብ አይደለም። የማይቋረጠው የአዋፋቱ ድምጸት የዚህ ዓለም ግርግርን ያስረሳሉ። በተመስጦ ስለ ተፈጥሮ ረቂቅነት ለማሰላሰል ከዚህ የተሻለ ቦታ ያለ አይመስልም። የሐዋሳ ከተማ እድገትና ውበት የተለያዩ ዕድሎችን ይዞላት መጥቷል። አሁን ላይ ዓለም አቀፍ ስብሰባዎችን የማስተናገድ አቅም አላት። ይህም ለኮንፈረንስ ቱሪዝም ከታጩት የክልል ከተሞች መካከል ግንባር ቀደም እንድትሆን አድርጓታል። በሀገራችን የቱሪዝም መዳረሻ ከሆኑት ቀዳሚ ስፍራዎች ውስጥ አንዷ በመሆኗም በየዓመቱ ወደ ከተማዋ የሚሄደው የጎብኚዎች ቁጥር እየጨመረ ነው። ወደ ሐዋሳ ከተማም ሆነ ወደ ክልሉ የሚመጡ ቱሪስቶችን እየሳበ ያለው ሌላኛው ምክንያት ሃይማኖታዊ ክብረ በዓላት ናቸው። በሃይማኖታዊ ክብረ በዓላት ወቅት በሺዎች የሚቆጠሩ የእምነቱ ተከታዮች ከየአቅጣጫው መጥተው ይታደማሉ። ከነዚህ ክብረ በዓላት መካከል በየዓመቱ ታኅሳስ 19 የሚከበረው የቅዱስ ገብርኤል ክብረ በዓል አንዱ ነው። ለሐዋሳ ከተማ ትልቅ ቁም ነገር ያለው ነው። ለምን በዚህ ሰዓት እንግዲህ ብዙ የሚታወቁ ትላልቅ ኢንተርናሽናል ሆቴሎች አሉ። እነዚህ ሆቴሎች ዝግጅት አድርገው ነው የሚጠብቁት። ሆቴሎችን ተደራሽ የሚያደርግ ነው። አካባቢውን ተደራሽ የሚያደርግ ነው። ሰዎች መጥተው ያላዩትን በዚህ አጋጣሚ መጥተው አካባቢውን ይጎበኛሉ። ውብ የሆነውን የሐዋሳን ሐይቅ ይጎበኛሉ። ውብ የሆነችውን የሐዋሳን መልክዓ ምድር ይጎበኛሉ። በተለይ ቅዱስ ገብርኤል ዓመታዊ ክብረ በዓል በተከበረ ጊዜ ከመላው ዓለም የሚመጡ ኢትዮጵያውያን እንደገና ኢትዮጵያውያን ብቻ አይደሉም፣ ነጮችም ጭምር እንመለከታለን። እነዚህ በሙሉ ምን ተመልክተው ይሄዳሉ? በከተማ ውስጥ የሚከናወኑ ነገሮችን በሙሉ ከፍቅር ጀምሮ ያሉ ነገሮችን በሙሉ ተመልክተው የሚሄዱበት ታላቅና ውድ የተከበረ በዓላችን ነው። ከጥቅምት በኋላ ያለው ህዳር፣ ታኅሳስ፣ ጥር እስከ የካቲት ያለው ፍሰቱ ጥሩ እየሄደ ነው። ያንን ከአገልግሎት ሰጪ ተቋማት መረጃዎችንም ለማግኘት ጥረት እናደርጋለን። ፍሰቱ እየጨመረ መሆኑን የሚያሳይ መሆኑን ለማንሳት ይችላል። ይርጋለም በሲዳማ ክልል ሌላኛዋ የቱሪዝም መዳረሻ ከተማ ናት። ከተቆረቆረች 100 ዓመታት አልፏታል።
በተለያዩ ታሪካዊ መስህቦቿ ትታወቃለች። በተፈጥሮ ሀብት ከታደሉ አካባቢዎችም አንዷ ናት። ይርጋለም ላይ ሃናፋ የሚባል ባህላዊ ቱሪስት መንደር አለ። ከሀገር ውስጥም ሆነ ከውጭ ሀገር በሚመጡ ጎብኚዎች የሚዘወተር መንደር ነው። መንደሩን ለመጎብኘት የሚመጣ እንግዳ የሚያርፈው ከመንደሩ በቅርብ ርቀት ላይ በሚገኘው የአረጋሽ ሎጅ ነው። ሎጁ ባህላዊውን የሲዳማን የደጋ መንደር የቀርከሃ ቤት አሰራር ጥበብን ተከትሎ የተገነባ ነው። መንፈስን በሚያድሱ በቡናና በተፈጥሮ ደን ተከቧል። ማህበረሰብ አቀፍ ቱሪዝምን በማስለመድ ይታወቃል። ከክልሉ ባህል ቱሪዝምና ስፖርት ቢሮ ጋር በመሆን መንደሩን ለሚጎበኙ ጎብኚዎች አገልግሎት በመስጠት ላይ ነው። የዛሬዎቹ ያረጋሽ ሎጅ እንግዶች ከጣሊያን ሀገር የመጡት ዳንኤላና ባለቤቷ ናቸው። ዓላማቸው የሃናፋ መንደርን መጎብኘት ነው። Sono dall'Italia, dalla regione di Toscana, Firenze. Sono arrivata con mio marito in vacanza. Riesce a tradurre, Isa? Sì, sì. Ora verso la partenza andiamo verso Addis Abeba. Abbiamo visitato anche questa bellissima terra che si chiama መንደሩ ላይ ለመድረስ ከ30 ደቂቃ ያላነሰ የእግር ጉዞ ይጠይቃል። Siamo stati molto bene, un popolo molto accogliente, si è mangiato bene, abbiamo visitato tante tribù. Grazie a tutti voi, al popolo etiope che ci ha ospitato e ci ha fatto vedere questa bellissima terra. Grazie mille. Ed io? Ancis. የአካባቢው የመሬት አቀማመጥ ወጣ ገባ ዳገትና ቁልቁለት የበዛበት ነው። ጉዞው በአገር በቀል ዛፎችና በቡና ተክል ታጅበው በመሆኑ እጅግ አስደሳች ነው። ከህፃናት እስከ አዋቂ ያለው የአካባቢው ማህበረሰብ የእንግዳ አቀባበል ከልብ የመነጨ ሰው ወዳድነታቸውን ያሳያል። Galatemo! Galatemo, let's go! የዛሬዋ እንግዳ ተቀባይ ወይዘሮ አልማዝ ናቸው። Sì, certo. Sì, abbiamo visitato i loro villaggi. Come dicevo prima, è gente fantastica, molto accogliente, molto ospitale. Che devo dire, fantastico. ዳንኤላ በምታየው ነገር ሁሉ ደስተኛ ትመስላለች። ይህ ለእሷ አዲስ ተሞክሮ ነው። ከዚህ በፊት ስለ እንሰት አመራረትም ሆነ አፋፋቅ እውቀቱ አልነበራትም። በኢትዮጵያ ብቻ ለምግብነት የሚውል ሰብል ስለመሆኑ የሰማችው እዚሁ የሃናፋ መንደር ላይ ነው። Fantastic experience now, fantastic. Thank you so much. Thank you for your experience.
ዳንኤላ የእንሰት ውጤት የሆኑ ባህላዊ ምግቦችን ለመቅመስ ጓጉታለች። የአዘገጃጀቱ ሂደትም የእናቶችን አቅም እንደሚፈትን ተረድታለች። አሁን ጣፋጭ ኦሞልቾ የሚዘጋጅበት ሰዓት ነው። ኦሞልቾን የቆጮ እንጀራ ብለው ይጠሩታል። ከኦሞልቾ በተጨማሪ በባህላዊ አፈላል ዘዴ ቡና ለእንግዶች እንዲቀርብ ይደረጋል። ወይዘሮ አልማዝ እንደ ዛሬ አይነት እንግዶችን ብዙ ጊዜ ተቀብለው አስተናግደዋል። ወደዚህ መንደር የሚመጡ እንግዶች የባህል ልውውጥ ፈጥረው እንዲሄዱ ይጥራሉ። It's fantastic. Good? Yes. Thank you so much. Thank you. Un bacio dall'Italia. አዲስ ነገር ማየት፣ አዲስ ነገር መማር፣ አዲስ ነገር ምግብ መቅመስ፣ አዲስ መጠጣት በጣም ይፈልጋሉ ጎብኚዎች። ስለዚህ ይህንን አንደኛ ደረጃ የሀገራችንን ገጽታ ትርክት ለሌላው ዓለም የምናስረጽበት መንገድም ስለሆነ በደንብ በዚህ ላይ እንሰራለን። እዚህ መንደር ላይ ከ20 ቤተሰብ በላይ ተደራጅተው የሚሰሩበት ነው። እዚህ መንደር ላይ የተለያዩ ቱሪስት ሲመጣ የተለያየ ቤት ይገባና የምግብ አሰራራቸውን እንዲሁም ቡና ያፈላሉ። ቡና አፍልተውላቸው ቤታቸውን ጎብኝተው ይወጣሉ። ያለንበት አካባቢ የሲዳማ ማህበረሰብ እንግዳ በሚመጣ ሰዓት ባህሉ ከመሆኑ አንፃር ማንኛውንም እንግዳ ሲቀበል በደስታ ነው። ልጆችም ይዘው የመጡ እንግዶች ካሉ እንዲሁም እንግዶቹ አብረው ተጫውተው በጣም ተደስተው ለማህበረሰቡ ለእንግዶቹ የማይረሳ ቆይታ አግኝተው ነው የሚሄዱት። Sì, l'abbiamo visto 10 minuti fa, le Iene è una bella attrazione, è stata una bella idea, non le avevo mai visti da così vicino. Non mi aspettavo così bello, così, non so come esprimere questa emozione che mi dà questa terra, è qualcosa come se fosse nata qui, o qualche parente, forse qualche parente lontano ce l'ho. Perché sono come turistica, come parte turistica, anche bello la parte turistica, paesaggi bellissimi, tradizioni molto belle. Mi piace molto, mi è piaciuto molto questa terra, ecco. I come here because I have some family here. We visit, been here. Well, I guess this is my 4th time here. We really enjoy the Sidama region. Well, the people in Sidama are very warm, welcoming. They are, it's like so much kindness, and we just enjoy coming here, enjoy the people and their openness and their kindness. They're generous with their food, which is quite good too. So, there are many things to enjoy about the Sidama region. የሲዳማ ቅኝት ይቀጥሏል።
አሁን ሌላኛው የሲዳማ ክልል ገጸ በረከት የሆነው የጋራምባ ተራራ የሚገኝበት ቦታ ላይ ነኝ። ጋራምባ ተራራ በሲዳማ ክልል ማዕከላዊ ሲዳማ ዞን ውስጥ ዳርበጎና ወረዳ ይገኛል። ከሐዋሳ ወደ 70-80 ኪሎ ሜትር በተለያዩ መንገዶች ሲመጣ ይወስዳል። በሲዳማ ክልል ከፍተኛ ቦታ ነው። 3368 ሜትር ከባህር ወለል በላይ በክልሉ ከፍተኛ ቦታ ነው። የጋራምባ ተራራ በክልሉ የሚገኝ ትልቁ ተራራ ነው። ተራራው በቀርካ፣ በጥድ፣ በአካባቢው አጠራር በጋራምቢቾና በተለያዩ ቁጥቋጦዎች እንዲሁም ሀገር በቀል ዛፎች የተሸፈነ ነው። ከ3000 ሜትር በላይ አልቲቲዩዱ ወይንም ከባህር ወለል በላይ 3000 እና ከዚያ በላይ የሆነው አካባቢ በጣም የታደለ ምንጮች ሚነራል ውሃ የሚፈልቅበት ነው። ለየት ያለ የሀገር በቀል ዛፎች ያሉበት ነው። በጎቹ፣ ሽንኩርቱ፣ ሁሉ ነገር ኦርጋኒክ፣ በጣም ንጹህ አየር ያለበት አካባቢ ነው። በእንደዚህ አካባቢ ላይ ሰዎች ቶሎ አያረጁም፣ አይታመም። የመሬቱ አቀማመጥ፣ የቤቶቹ አሰራር፣ የቤቶቹ አሰፋፈር ራሱ ድንቅ ቦታ ነው። በጣም የሚያምር ውብ የሆነ የሲዳማ የደጋ ቤት አሰራር የተሰሩ በቀርከሃ የተሰሩ ሼካ ቤቶች ያሉበት በጣም የሚያምሩ ከተራራውና ከዙሪያው ወደ 100 የሚሆኑ ምንጮች ይፈልቃሉ። ስለዚህ ለክልሉ እንደ ውሃ ማማ የሚያገለግል ቦታ ነው። ከዛ ባለፈ ለቱሪዝም ግብይት የታሰበው ግን በ600 ኪሎ ሜትር ስኩዌር ተራራውን መነሻ አድርገው ባህላዊ መንደሮች፣ ሌሎች ጥብቅ ቦታዎች ይኖራሉ። ቱሪዝም ገበያው ፍሰቱ ልማቱ ካለቀ በኋላ የገበያ ይዘቱን 80 ከመቶ የሚሆነውን የአካባቢው ማህበረሰብ 20 ከመቶ የሚሆነውን ደግሞ በጋራምባ ማዕከል መንግስት የሚገነባው ሪዞርቶች፣ ሎጆች ይኖራሉ። በእነሱ ይሸፈናል ተብሎ ነው የሚታሰበው። እዚህ ጋር ስመጣ እኔ በጣም ከምወዳቸው ቦታዎች ውስጥ እዚህ ጋራምባ ስመጣ የሚሰማኝ ስሜት ልዩ ነው። ሰውን ራሱ ሳገኝ ጋራምባ ሳትሄዱ እንዳትመለሱ ነው የሚለው። ጋራምባ ተራራንና የጋራምባ ማህበረሰብ አቀፍ የቱሪዝም ልማት የምናሳልጥበት ቦታ ምዕራፍ 1 ተመርቆ ለገበያ ክፍት ሆኗል። አሁን ምዕራፍ 2 ያው እየሰራን ነው ያለነውና ይሄ ጥሩ ጅምር ነው ብሎ መውሰድ ይቻላል። በብዝሃ ሕይወት ስብጥር የታደለው ጋራምባ ለተራራ የእግር ጉዞም ተመራጭ ነው። በክልሉ የሚገኙ በርካታ ትልልቅ ወንዞች መነሻቸው የጋራምባ ተራራ ነው። ምስራቃዊ ሲዳማ ዞን ድንቅ የሆነ ተፈጥሯዊ መስህቦች ባለቤት ነው። የፏፏቴዎች ምድር ቢባል ያንስበታል። የሲዳማ ክልል የፏፏቴዎች ምድር ስለመሆኑ እንደነ ቦኖራ፣ የሎጊታና የገላና ፏፏቴዎች ምስክር ናቸው። ይህ ረጅም ቁመት ያለው የሎጊታ ፏፏቴ ነው። ይሄኛው ደግሞ በየደረጃው ተፈጥሯዊ ፋውንቴን በመፍጠር የሚታወቀው የገላና ፏፏቴ ነው። ሁለቱም ፏፏቴዎች የሚገኙት በአንድ አካባቢ ነው። ገላናና ሎጊታ ፏፏቴዎች መነሻቸው ጋራምባ ተራራ ነው። ከጋራምባ ተራራ የጀመሩ ገባሮቻቸውን እያዙ ፏፏቴዎችን እየፈጠሩ ይመጡና እዚህ ሲዳማ ክልል ውስጥ ቦና ወረዳ ገራንቻ ቀበሌ የሚባል አለ። አሁን ያለውበት አካባቢ ማለት ነው። እዚህ ጋር ይገናኛሉ ሁለቱ ፏፏቴዎች። በዚህ ምክንያት መንትያ ፏፏቴዎች የሚል ስያሜ ተሰጥቷቸዋልና ከተገናኙ በኋላ ሁለቱ ተያይዘው ገናሌ ወንዝን ይፈጥራሉ ማለት ነው።
ገናሌ ወንዝ በኢትዮጵያ ታዋቂ ወንዞች ከምንላቸው አንዱ ነው። ስለዚህ ገናሌን ወንዝ ይፈጥራሉ። ገናሌ ወንዝ ደግሞ ይሄድና ወደ ታች ሶማሌ ክልል ድረስ አልፎ የሚሄድ ወንዝ ነውና አጠቃላይ ይሄ ውብ ተፈጥሮ ያለው በጣም የሚገርመው ደግሞ ከቱሪዝም ሳይትነቱ በጣም ተመራጭ ከመሆኑ አንፃር እዚህ የሎጊታ ሎጅ አለ። በግል ባለሀብቶች የክልሉ መንግስት ቦታውን ሰጥቶ እየለማ ያለ ሎጅ ነው። እንዳያችሁት በጣም ለሙሽሮችም ለጎብኚዎችም ተመራጭ እጅግ ማራኪ ቦታ ነው። ይህ ደግሞ የቦኖራ ፏፏቴ ነው። ባለ ግርማ ሞገስ ፏፏቴ ስለመሆኑ በድምፁ ያስታውቃል። ቦኖራ ፏፏቴ በነገራችን ላይ የሚገኘው በክልሉ በንሳ በሚባል ወረዳ ላይ ነው። በንሳ ወረዳ ደግሞ ከሐዋሳ 130 ኪሎ ሜትር ርቀት ላይ ያለ ወረዳ ነው። ይህ ፏፏቴ በነገራችን ላይ በክልሉ ላይ ካሉ ፏፏቴዎች ውስጥ ትልቁ ሳይሆን እንዳልቀረ ነው የሚገመተው። ምንም እንኳን ሳይንሳዊ ጥናት ባይደረግበትም ርዝመቱ ከ50 እስከ 60 ሜትር እንደሚደርስ እንደዚህም ደግሞ ስፋቱ እስከ 30 ሜትር እንደሚደርስ ነው የሚገመተው። ከዚህም ባሻገር ከፏፏቴው ስር አንድ ታሪካዊ ዋሻ ይገኛል። ቦኖራ ዋሻ ይባላል። የቦኖራ ፏፏቴ ዓመቱን ሙሉ ያለማቋረጥ ይፈሳል። የአስደናቂ የተፈጥሮ ክስተት መሆኑን በዋሻው በኩል ይገልጻል። በተለይ ቀስተ ደመና በፏፏቴው ላይ ሲያርፍ የሚሰጠው ውበት ልዩ ነው። ተፈጥሮ እንግዲህ ታይቶ አይጠገብም። የሰው እጅ ስራ ሲሆን የሰው ጥበብ ሲሆን አንድ አይተህ ትጠግባለህ። ይሄ ሁል ጊዜ አዲስ ነው። ተፈጥሮ ስለሆነ ሁል ጊዜ ትመጣለህ። ሁል ጊዜ ስታይ ክረምት ስትመጣ ይደፈርስና ሌላ ከለር ይኖረዋል። በዚህ በብራ ወቅት ደግሞ ጥርት ብሎ እንደዚህ ይወርዳል። ሁል ጊዜ አዲስ ልዩ ስሜት የምትፈጥር የተፈጥሮ ጸጋ ነው። ይህ በጣም ልዩ የሚያደርገው በሀገራችን ካሉት ዋሻዎች በፏፏቴ የተሸፈነ ዋሻ ነው። በዋሻ ውስጠኛው ክፍል ሲገቡ የጥጥ ፈትል የሚመስለው ወጨፉ አስደሳች ስሜትን ይፈጥራል። በጣሊያን ወረራ ጊዜ የዚህ አካባቢ ሰዎች በዚህ ውስጥ ይደበቁ ነበር። ማንም አያስብም። አሁን ከላይ ሲታይ ከስር ዋሻ መኖሩን ማንም አያውቅም። እየተጠጋ ስትሄድና ከጎን ስትገባ ዋሻ ነው ያለውና በጣም ታምራዊ ቦታ ነው። እንግዲህ ይሄኛው ዋሻ ወደ መጀመሪያው አካባቢ በጣም ሰፊ ነው። ወደ ውስጥ እየሄዱ በሄዱ ቁጥር እየቀነሰ ይሄዳል። አሁን እኔ ከዚህ በኋላ መሄድ አልችልም፣ ሙያ ይጠይቃል። ይህ ዋሻ በጣሊያን ወረራ ጊዜ አርበኞች የተደበቁበት ስለሆነ ከዚህ አልፎ ሲሄድ የተለያዩ ቅርሶች፣ ምግብ ያበሰሉበት፣ የተኙበት ቁርበት፣ የተለያዩ ቅርሶች ይገኛሉ። በሲዳማ ክልል የቱሪስት መዳረሻ ቦታዎች እያደረኩት ያለው ጉዞ የመጨረሻው ምዕራፍ ላይ አድርሶኛል። የጉብኝቴ ማብቂያ የክልሉ ብቸኛ ብሔራዊ ፓርክ የሆነው የሎካ አባያ ብሔራዊ ፓርክ ነው። የሎካ አባያ ብሔራዊ ፓርክ የበርካታ ብዝሃ ሕይወት ባለቤት ነው። ፓርኩ የአባያን ሐይቅ በራስጌው ተንተርሷል። ዙሪያውን ደግሞ በብላቴ፣ በጊዳቦ፣ በማንቻ፣ በደርባና በኮላ ወንዞች ተከቧል። የብሔራዊ ፓርኩ የቆዳ ስፋት 50,000 ሄክታር ወይም 500 ስኩዌር ኪሎ ሜትር ነው።
ከዚህም ውስጥ የአባይ ሐይቅ 52 ስኩዌር ኪሎ ሜትር የሚሆነው በብሔራዊ ፓርኩ ክልል ውስጥ የተጠቃለለ ነው። ፓርኩ ሲካለል በዋናነት በ3 ስፔሻል ዝርያዎች ላይ ነበር። አንበሳ እና ተኩላ ወይም አፍሪካን ዋይልድ ዶግ የምንለው፣ ሶስተኛ የቆላ አጋዘን። በተፈጥሮ ተጠርቦ ራሱን ጠርቦ ያዘጋጀው ድንጋይና ገደላ ገደል የሆኑ ቅርጻ ቅርጽ የሆኑ ቦታዎች እነዚህ ሁሉ ለማየትና ለመዝናናት የሚሆኑ ቦታዎች ናቸው። የሎካ አባያ ብሔራዊ ፓርክ በታላቁ የምስራቅ አፍሪካ ስምጥ ሸለቆ ውስጥ የሚገኝ ፓርክ ነው። ወደ በረሃማ የተጠጋ የሥነ ምህዳር ባህሪ ያለው በእጽዋትና በአዕዋፋት ሀብቱም ይታወቃል። በተለይ የአዕዋፍ ዝርያዎቹ ምስራቅ አፍሪካን ወካይ የሆኑ ብርቅዬዎች ተለይተውና ተጠንተው መመዝገባቸውን ጥናቶች ያሳያሉ።